ጻድቅ የሆነ ዮሴፍ ይህ ሁሉ ሲፈተን እግዚአብሔር ለምን ዝም አለ? በኦሪት ዘፍጥረት ምዕራፍ 39 የዮሴፍን ከጲጥፋራ ቤት እስከ እስር ቤት ያለውን ጉዞ እንመለከታለን። ዮሴፍ ጲጥፋራ በተባለ የፈርዖን መኮንን ቤት ከገባ ጀምሮ የጲጥፋራ ቤት እግዚአብሔር በበረከት ሞላው። ጲጥፋራ ይህንን ነገር ሲመለከት ዮሴፍ ጥሩ ሰውና መልካም ሰው መሆኑን ስላየ ንብረቱን በሙሉ ለዮሴፍ አሳልፎ ሰጥተው ግዥም አደረገው። በዚህን ጊዜ ግን ዮሴፍ አንድ ትልቅ ፈተና ገጠመው። እሱም የጲጥፋራ ሚስት በዝሙት ዮሴፍን ለመጣል በየጊዜው ተጨቀጭቀውና ተጠይቀው ጀመር። ዮሴፍ ግን በጌታውና ይህን ሁሉ ስልጣን በሰጠው በጲጥፋራ ላይ ክህደት እንዳይሆንበትና እሱን ላለመፈጸም እንዲሁም ደግሞ በእግዚአብሔር ፊት እንደዚህ አይነት ኃጢአት አልሰራም በማለት በእነዚህ በሁለት ምክንያቶች እምቢ ብሏት ነበረ። አንድ ቀን ግን በግድ ሰዎች በሌሉበት ልብሱን ይዛ በተጠይቀውም ያንን ልብስ ትቶላት ሮጦ አምልጧል። በዚህን ጊዜ ይህ ነገር እንዳልተሳካላት የተመለከተችው የጲጥፋራ ሚስት ጮሃ ሰዎችን ጠርታ ዮሴፍን በሐሰት ከሰሰችው ማለት ነው። የራሷን ፍላጎት የዮሴፍ ፍላጎት እንደሆነና እሷ እምቢ እንዳለች በማመልከት ጮሃ አስይዘዋለች። በመጨረሻም ጲጥፋራ ይህንን ነገር ሲሰማ በሚስቱ ስለመጡ ያ እንደዛ የሚወደውና የሚያከብረው የነበረውን ዮሴፍ በእስር ቤት እንዲጣል ምክንያት ሆኗል ማለት ነው። በእነዚህ እንቅስቃሴዎች ውስጥ የምንረዳቸው መሰረታዊ ነጥቦች አሉ። የመጀመሪያው ዮሴፍ ለባርነት ተሽጦ እንኳን ባሪያ አድርጎ በገዛው ቤት ውስጥ ታማኝ አገልጋይ ሆኖ መኖሩ ነው። የሰው ልጆች እንደምንመለከተው በወንድሞቻችን ብንሸጥና ሌሎች ጓደኞቻችን ወዳጆቻችን የምንላቸው ሰዎች ቢሸጡን በየሄድንበት ቦታ ማማረንና እነሱን መክሰስ ነበር የሚሆነው ስራችን። ዮሴፍ ግን ይህን ነገር አላደረገም። ወንድሞቹ ያደረጉበትንም አባቱም ታላቅ እግዚአብሔር ያከበራቸው የና አብርሃም የይስሐቅ ልጅ እንደሆነ አባቱ ጭምር አልተናገረም። በሄደበት እንደ ባሪያ በተሸጠበት ሁሉ አሜን ብሎ ተቀብሎ በታማኝነት ያገለግል ነበረ። በዚህም ለእግዚአብሔር በመታመኑ የተነሳ ዮሴፍ የነካ ሁሉ እንዲባረክ ምክንያት ሆኗል። በዚህን ጊዜ ራሳችን እንድንጠይቅ ጥያቄ ይፈጠርብናል ማለት ነው። ይህ ማለት እኛ በሄድንበት ሁሉ መልካም ነገሮችን እንሰራለን ወይ? ለእግዚአብሔር እንታመናለን ወይ? ማንኛውም ስልጣን ቢኖረን እንኳን የሚለውን ጥያቄ ራሳችን ብንጠይቅ መልሱ ለሁላችንም ይሆናል ማለት ነው። ሌላው ደግሞ በጲጥፋራ ሚስት በኩል የገጠመው የዝሙት ፈተና ነው። በዚህን ጊዜ ዮሴፍ ያደረገው ትልቁና ለኛ ትምህርት የሚሆነን ነገር ምንድነው? ማምለጡ ነው። በዚህ ዘመን ያለን ወጣቶችን ብንሆን ማንኛውም የዝሙት ፈተና የገጠመው ሰው በሙሉ ዝሙትን ታግሎ ማሸነፍ ወይም ደግሞ ከሱ ጋር መከራከር ሳይሆን ጥሎ መሸሽ እንደሚገባ ሲያመለክተን ነው። ምክንያቱም ዝሙትን ታግሎ ያሸነፈ ብዙ ሰው የለም። እግዚአብሔር በጸጋ ካደረባቸውና ስሜቱን ካጠፋላቸው ሰዎች በስተቀር ዝሙት በጣም ብዙ ሰዎችን የተከበሩትንም ጭምር የእግዚአብሔር አገልጋዮች ጥላቸዋለች። ስለዚህ ዝሙትን መሸሽ እንደሚገባ ዮሴፍ ከዝሙት ሐሳብ ከዝሙት ተግባር ጭምር ሸሽቶ አሳይቶናል። ልብሱን መተው እንግዲህ የሚያመለክተው ለእግዚአብሔር መታመን ከጀመረ አንድ ሰው የዓለምን ፍላጎት በሙሉ ትቶ መሮጥ እንደሚገባው ወደ ኋላ መመለስ እንደማይገባው በዚህ በዮሴፍ ድርጊት ውስጥ አስተምረውናል። ወጣቶች አንድ ነገር ራሳችንን መጠየቅ ይጠበቅብናል። ሌላኛው ወገን ፈቃደኛ ሆኖ እንዲሁም ማንም የሚያይ ሰውና ምስክር በማይገኝበት ሁኔታ ላይ ቢገኝ ሰው በእግዚአብሔር ፊት ዝሙትን ይፈጽማል ወይ አይፈጽምም የሚለውን ጥያቄ ራሳችንን መጠየቅ ይጠበቅብናል። ዮሴፍ ያሸነፈው ትልቁ ፈተና ይህ ስለሆነ። ሌላኛው ደግሞ የደረሰበት የሐሰት ክስ ነው። ዮሴፍ በሐሰት ተከሷል። እሱ ያመለጠውን ነገር እሷ ግን በመጨረሻ ሊደፍራ ይሞክራል ብላ የዮሴፍን ስም ማጥልሸት ጀምራለች። በእነዚህ ሁሉ ውስጥ ግን ዮሴፍ ዝም ብሎ እግዚአብሔር ያመጣውን በሙሉ ይቀበል ነበር። ምክንያቱም እግዚአብሔር የሆነ እቅድ እንዳለው በዮሴፍ ልቦና ውስጥ ተገልጦለት ስለነበረ ዮሴፍ እንደተከራከረ በዚህ መጽሐፍ ውስጥ አልተገለጠልንም። በዚህም በእግዚአብሔር ከመታመኑ የተነሳ በእስር ቤት ውስጥ እንኳን ሆኖ ዮሴፍ ድጋሚ ሞገስን አግኝቷል። እንዲሁም የእስረኞቹ አለቆች እስረኞች እንዲቆጣጠር ጭምር ስልጣን እስከ መስጠት ድረስ ደርሰዋል ማለት ነው። በዚህን ጊዜ እንግዲህ የመጀመሪያው ትልቁን ጥያቄያችን ማንሳት እንችላለን። ለምን እሱ መልካም ሰው ሆኖና ንጹህ ሰው ሆኖ ሳለ ዮሴፍን የሁሉ ነገር እንዲሰቃይ ለእግዚአብሔር ለምን ፈቀደ የሚለውን ጥያቄ ስናነሳ ትልቁ መልሳችን የሚሆነው እግዚአብሔር ከዚህ በኋላ ያዘጋጀለት ታላቅ እቅድ ስለነበረ እዛ እቅድና እዛ ግብ ላይ ለመድረስ ዮሴፍ እነዚህን ፈተናዎች ግዴታ ማለፍ ነበረበት። እኛም ከዚህ የምንማረው እንደ ክርስትናችን በዚህ ጊዜ የሚገጥሙ ፈተናዎች በሙሉ ኋላ ለተዘጋጀልን ሰማያዊ ሕይወት ስለሆነ እስከ ሞት ድረስና ደም እስከ መፍሰስ ድረስ ሃይማኖትን ለመጠበቅ ራሳችንን በጽድቅ ስራ ውስጥ ልንጠብቅ እንደሚገባ ከዮሴፍ እንማራለን ማለት ነው። ታዲያ እግዚአብሔር ለዮሴፍ ያዘጋጀለት ኋላ ላይ የፈርዖን ገዥ እንዲሆን ስለነበረ እሱን ደግሞ የሚያገኘው እስር ቤት ከገባ በኋላ ስለሆነ እስር ቤት እንዲገባ የእግዚአብሔር ፈቃዱ ሆኗል ማለት ነው። በዚህም ውስጥ አንድ ትልቅ ቁም ነገርና ትምህርት ልንወስደው የምንችለው ነገር አለ። እግዚአብሔር ከማን ጋር ነው የሚሆነው ስንል እስከ ባርነት ደረጃ ደርሰው እንኳን ቢሸጡ ቅንና ታማኝ ለእግዚአብሔርም ታዛዥ የሆኑ ሰዎች ካሉ እግዚአብሔር ከነሱ ጋር ሆኖ የትም ቦታ ቢሆኑ ከነዛ ጨለማ ከዛ ፈተናና ከዛ አረንቋ እግዚአብሔር እንደሚያወጣቸው በዚህ በዮሴፍ ታሪክ መማር እንችላለን ማለት ነው። ዮሴፍ በእስር ቤት ምን ይገጥመው ይሆን? በቀጣይ ምዕራፍ ይጠብቁን።